አንዳንድ የሀገሬን ሁኔታ ሳገናዝበው በጣም ይበሽቀኝና ይነደኛል። አንድ ሀገር 100 ምናምን ሚሊዮን ህዝብ ካላት እንደው 3 ሚሊዮን እንኳን ወደ ሌላ ሀገር ቢበተን ወይም እንደው 10 ሚሊዮን ወደ ሌላ ሀገር ቢበተን ምን አይነት ወደዚህ ገቢ እንደሚያመጣና በዶላርም በለው በተለያየ ነገር ወደዚህ ወደ ሀገር ውስጥ ገቢ ስለሚያደርግ የሚያስገኘውን ገቢ እንግዲህ ምን ያለው ነው እድገት በቴክኖሎጂም በተለያየ ነገር። ሌላው ደግሞ ከዚህ ውስጥ ያለው 90 ምናምን ሚሊዮን ደግሞ እዚሁ በሰላም ቢሰራ ማንም አገር በበላይ መሆን እንችል ነበር። ማንም ጎረቤት ሀገሮቻችን እነዚህ አፍሪካ ሀገሮች ውስጥ ነጥቀን አንድነታችን ነጥቀን በቃ ሁሉምናችን በምግብ ፍላጎትም በምንም በማንም ራሳችን ችለን ቁጭ ነበር የምንለው። ነገር ግን በዚያው በህዝባችን ቁጥር ልክ እየተናቆርነ በቋንቋ በዘር በእምነት በምናምን እያልን በቃ እየተመሰረተ ስንት ያጠራቀመውን ነገር ወደ ኋላ እያከሰርነ ጎረቤት ሀገሮች እኛን እየበለጡ መሰሪ የሆኑ ሀገሮች በቁጥር ትንሽም ቢሆኑ እነሱ እየሰሩ በቴክኖሎጂ እየነጠቁ ሄዱ። ለህዝቦቻቸው ዋስትናም እያስጠበቁ ሄዱ። ቆይ ለምንድን ነው የህዝብ ቁጥር እኮ በጣም ወሳኝና ወሳኝ 10 ሚሊዮኑ እንደው ቢበተን ወደ ሌላ ሀገር እኮ ነው የምላችሁ ብዙ ቴክኖሎጂ ወደ ሀገር ውስጥ ያመጣል። እንደው ብዙ ነገር አስብ እንግዲህ ውስጥም ቢሰራ ስንት ነገር መድረስ እየቻልን እርስ በርሳችን እየተነኮርን ወደ ኋላ ቀረን። አስዩም ዛት እንግዲህ ምን አይነት ድክመት እንዳለብን እና ዳር እስከ ዳር ያለ ከ18 እስከ 50 እድሜዎች ውስጥ ያለ ወጣት በቃ ጠንክረ ለመስራት ዘረኝነትን ለመዋጋት በቃ ይሄን አሉሽን አምረህ ለመጥላት ሞክር። የትም ያለህ ወጣት ጓደኛዬ ነው ወንድሜ ነው በቃ አለቀ። የትም ያለ ብትል ጋብዘህ ትሰደኛለህ ብትል ጋብዘህ ትሰዳለህ። አዚያ ውጭ ግን ያንተን ሴፍቲን ጠብቄ ምን ብዬ ወደ መጣህበት መሸኘት ያለብን እንጂ መውጫ መግቢያን እያየሁ መጠላለፍ የለብንም ብዬ ነው የማስበው በቃ።